ሌሊቱ ጥልቅ ነው። በኢየሩሳሌም ሰማይ ስር በጌቴሴማኒ የአትክልት ስፍራ ውስጥ አንድ ብቸኛ ሰው ተንበርክኮ ይጸልያል። ከውስጡ የሚወጣው ጭንቀት እጅግ ከባድ ከመሆኑ የተነሳ በሰውነቱ ላይ ያሉት ቀዳዳዎች እንደ ላብ የደም ጠብታዎችን ያፈሳሉ። አባት ሆይ ቢቻልስ እቺ ጽዋ ከኔ ትለፍ የሚለው ድምፅ በሌሊት ጸጥታ ውስጥ ያስተጋባል። በድንገት ግን የችቦ ብርሃንና የሰይፍ ድምፅ አካባቢውን ሞላው። ይሁዳ በክደት ሳም አደረገው። ጌታ ግን በሰላም እጁን ሰጠ። በዚያች ሌሊት ሰማይና ምድር የታዘቡት ትልቁ ግፍ ተጀመረ። ከሌሊቱ 6 ሰዓት ጀምሮ እስከ ንጋት ድረስ ጌታ ኢየሱስ አልተኛም፣ አላረፈም። እንደ ወንጀለኛ ከአንዱ አደባባይ ወደ ሌላው ተጎተተ። በሊቀ ካህናቱ ግቢ ውስጥ በጥፊ ተመታ። በፊቱ ላይ ተተፋበት። ዓይኑን ሸፍነው ማን እንደመታ ትንቢት ተናገር እያሉ ተሳለቁበት። ያ የሰው ልጆችን ዓይን ያበራ የለመለሙትን ሕፃናት የሳመ ፊት አሁን በምራቅ ተለውሷል። ሙታን ያስነሣ ዳቦ አብስቶ ሕዝቡን የመገበ እጆቹ አሁን በሰንሰለት ታስረዋሉ። የሚገርመው ግን እርሱ ዓለምን የፈጠረ ጌታ ሆኖ ሳለ እንደ ዝምተኛ በግ ምንም ቃል አልተነፈሰም። ፍቅሩ አፉን አስያዘው። ፀሐይ ስትወጣ ኢየሱስ በደም ተለውሷል። ጲላጦስ ፊት ቆመ። ጲላጦስ ነፃ ሊያወጣው ቢፈልግም የሕዝቡ ጩኸት ግን እንደ ማዕበል ይናወጥ ነበር። ስቀለው ስቀለው የሚል የጥላቻ ድምፅ አስተጋባ። ወታደሮቹ ኢየሱስን ወስደው አሰሩት። የሮማውያን ግርፋት ተጀመረ። እያንዳንዱ ግርፋት ጀርባን ይሰነጥቃል። ደሙ መሬቱን አጠጣው። ከዚያ በፌዝ የቀይ ልብስ አለበሱት። በራሱ ላይ የእሾህ አክሊል ደፉበት። እሾህ ወደ ጭንቅላቱ ሲሰምጥ ደሙ በፊቱ ላይ ይወርድ ነበር። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ በፊቱ ተንበርክከው የቻሉትን ተሳለቁበት። ነገር ግን በዚያ ውርደት ውስጥ የማይናገር ግርማ ይታይ ነበር። ምራቅ ሲተፉበት እርሱ ግን በፊቱ ላይ የሚታየው ርኅራኄ ነበር። ኢየሱስ መስቀሉን ተሸክሞ ወደ ጎልጎታ ሲወጣ መላው ፍጥረት በሐዘን የተዋጠ ይመስል ነበር። በዚያ አስጨናቂ ሰዓት እንኳን ለራሱ ሳይሆን አብሮት ለሚጓዙትና ለሚያለቅሱት ሴቶች አዝኖ ነበር። መስቀሉ የሞት መሳሪያ ነበር። ጌታ ግን ወደ ሕይወት መሸጋገሪያ ድልድይ ያደረገው። ኢየሱስ መስቀሉን ተሸክሞ ወደ ኮረብታው ሲወጣ የተሸከመው ግዙፍ እንጨት ብቻ አልነበረም። በእያንዳንዱ እርምጃ ውስጥ የቢሊዮኖች ኃጢአት፣ የሰው ልጅ ሐዘን፣ ተስፋ መቁረጥና ጩኸት አብረውት ይጓዙ ነበር። ያ ድካም፣ ያ ላብና ደም የሚነግሩን አንድ እውነት ብቻ ነው። አልተሸነፈም። ነገር ግን ስለኛ ራሱን ሰጠ። 2 እጆቹ በመስቀል ላይ ተዘረጉ። እነዚያ እጆች የታመሙትን የፈወሱ፣ ሕፃናትን የባረኩና ለተራቡት እንጀራን የቆረሱ ነበሩ። አሁን ግን በደካማው የሰው ልጅ እጅ በጭካኔ ተቸነከሩ። እያንዳንዱ የሚስማር ምት በሰውነቱ ላይ የሕመም ማዕበል ሲፈጥር፣ እርሱ ግን በምላሹ የፍቅርን ማዕበል አፈሰሰ። ደሙ ወደ መሬት ሲንጠባጠብ ያ መሬት የረገመውን ሳይሆን የፈወሰውን ደም ተቀበለ። እርሱ በመስቀል ላይ ተንጠልጥሎ ሳለ ሰማይና ምድርን በይቅርታ እጆቹ አገናኛቸው። ፀሐይ ብርሃኗን ሰወረች፣ ምድርም ተንቀጠቀጠች። በመጨረሻው ሰዓት በታላቅ ድምፅ ተፈጸመ ሲል ታሪክ ለሁለት ተከፈለ። የሞት ኃይል ተሸነፈ። የሰው ልጅም ከሰማይ ጋር ታረቀ። ያ በመስቀል የፈሰሰው ደም የጥፋት ሳይሆን የፈውስ፣ የሞት ሳይሆን የዘላለም ሕይወት ምንጭ ሆነ። በመስቀል ላይ የታየው ስቃይ በሰው ዓይን ውድቀት ቢመስልም በመንፈሳዊ ዓይን ግን የፍቅር ትልቁ ድል ነው። ያ ስቃይ ዛሬም ድረስ ለሰው ልጅ ሁሉ የተስፋና የሰላም ምንጭ ሆኖ ይኖራል። በቀራንዮ የታየው ነገር የሰው ልጅ የጭካኔው ጥግ ቢሆንም ኢየሱስ ክርስቶስ ግን የፍቅሩ ልክ ነበር። ያ ስቃይ ዛሬም ድረስ ከዚህ የሚበልጥ ፍቅር የለም እያለ በልባችን ውስጥ ያስተጋባል። የቀራንዮ ድቅድቅ ጨለማ አልፎ እሑድ ማለዳ ላይ የኢየሩሳሌም ሰማይ በወርቃማ ጨረር መቅላት ጀመረ። መቃብሩ የታሸገ ወታደሮችም በዙሪያ የቆሙ ቢሆንም
የጽድቅ ፀሐይ ግን ከመቃብር ልትወጣ ሰዓቷ ደርሶ ነበር። መቃብሩ አፍ ላይ የነበረው ግዙፍ ድንጋይ የሞትና የኃጢአት ምልክት ይመስል ነበር። በድንገት ምድር ተንቀጠቀጠች። የሰማይ መላእክት ወረዱ። ያ የማይናወጥ የመሰለው ድንጋይ ተገለጠ። ድንጋዩ የተገለጠው ክርስቶስ እንዲወጣ አይደለም። እርሱ አስቀድሞ ከዝጉ መቃብር ወጥቷል። ነገር ግን ዓለም ባዶውን መቃብር አይቶ እንዲያምን ነው። መቃብሩ ባዶ ሆነ። ሞት በዚያ አሸንፎ ማስቀረት አልቻለም። መግደላዊት ማርያም በመቃብሩ አጠገብ ሆና በልብ ስብራት ነበረች። ልቧ ገና አልተጠገነም ነበር። ነገር ግን የትንሣኤው ጌታ በአጠገቧ ቆሞ ማርያም ብሎ በጠራት ጊዜ ያ ድምፅ ሐዘኗን ወደ ደስታ፣ ለቅሷን ወደ እልልታ ለወጠው። የትንሣኤ ትልቁ ውበት ይህ ነውና ደቀ መዛሙርቱ በፍርሃት ተቆልፎባቸው ተስፋ ቆርጠውና ተደብቀው ሳለ የትንሣኤ ዜና ቤታቸው ሲደርስ መንፈሳቸው ታደሰ። ጌታ በመካከላቸው ቆሞ ሰላም ለእናንተ ይሁን ሲላቸው ያ ሰላም የሮማውያንን ሰይፍና የአይሁድን ዛቻ የሚያስረሳ ታላቅ የውስጥ እርጋታ ሰጣቸው። ዓለም ብዙ መቃብሮችን ታውቃለች፣ ሁሉም ግን በውስጣቸው ሙታን አላቸው። የክርስቶስ መቃብር ግን ብቸኛው ባዶ መቃብር ነው። ያ ባዶነት ለሰው ልጅ ታላቅ የልብ ሙላት ነው። ጌታ በመቃብር ውስጥ የተወው ከፈኑን ብቻ ነው። ይህ የሚያሳየው ሞት የሰውን ልጅ አግኝቶ ሊያስቀር እንደማይችል ነው። ክርስቶስም ሞትን እንደ ልብስ አውልቆ ሲጥለው እኛንም ከፍርሃት ከፈን አላቀቀን። ጌታ በትንሣኤው ለደቀ መዛሙርቱ ሲታይ ፍርሃታቸው ወደ ድፍረት፣ ሐዘናቸው ወደ እልልታ ለወጠው። ትንሣኤ ማለት ተስፋ መቁረጥ ማብቃቱን ያሳያል። ዛሬም በሕይወታችን የገጠሙን መቃብር የሚመስሉ ችግሮች፣ የታሸጉ የሚመስሉ በሮች ሁሉ በትንሣኤው እንደሚከፈቱ ማሳያ ነው። ክርስቶስ ከትንሣኤው እንደተነሳ የማይነሳ ተስፋ፣ የማይጠገን ልብና የማይታደስ ሕይወት የለም። መልካም የፋሲጋ በዓል ይሁንላችሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።